እንዴት ናችሁ ወዳጆቼ? የጌታ ሰላምና ጸጋ ይብዛላችሁ። ዛሬ ስለ ጸሎት እንድናወራ ፈልጌ ነው የመጣሁትና ጸሎት ምንድን ነው? ጸሎት ማለት ከወዳጅ ጋር የሚደረግ ኮንቨርሴሽን ነው፣ ንግግር ነው። ከጓደኛ ጋር፣ ከአባት ጋር፣ ብቻ ከሚቀርበን ሰው ጋር የምናወራው የምንነጋገረው ነው እና ጸሎት ቱዌይስ ነው ማለት እኛ ብቻ የምንናገረው ሳይሆን ደግሞ ጸጥ ብለን የምንሰማበትም ጭምር ነው እና ብዙ ጊዜ እኛ የፈለገንን የምንናገርበት ነው። ጸሎት ሲባል ብዙዎቻችን መጸለይ እንችላለን ብዬ አስባለሁ። ፍላጎታችንን እናስረዳለን፣ የምንፈልገው ዲማንድ የምናደርግበት ነው። ነገር ግን ጸሎት ያ ብቻ ሳይሆን ቱዌይስ ነው፣ የምንቀበልበትም ነው፣ የምንሰማበትም ነው። እኛ ብቻ ተናግረን ዞር የምንልበት ሳይሆን ደግሞ ሰሚው አካል ምላሹን የሚሰጥበትም ጭምር ነው እና መጽሐፍ ቅዱሳችን ላይ ደቀ መዛሙርቶቹ ኢየሱስን እንዴት አድርገን እንጸልይ ብለው ጠየቁትና ኢየሱስ ነገራቸው እንዴት መጸለይ እንዳለባቸው። ብዙዎቻችን ይሄንን ጸሎት የሆነ የምንደግመው ባንዴ በቃ ብለን የምናልፈው ይመስለናል። ፕሮግራም ሲያልቅ ወይም ፕሮግራም ሲጀምር ወይም እንዲህ ብዙዎቻችን በቃላችን ስለምናውቀው እንላለን። ነገር ግን የጌታችን የኢየሱስ ክርስቶስ ያስተማረን ጸሎት ኮንቴንት ነው እንጂ የምንሸመድደውና የምንለው ነገር አይደለም። ስለዚህ እስቲ እያንዳንዱን ነገር እያልን ምን ለማለት ፈልጎ ነው ጌታ ያንን ጸሎት ሲያስተምረን የሚለውን እናያለን እና በሰማያት የምትኖር አባታችን ሆይ ይላልና ጸሎት ለአባት ነው። አባታችን ደግሞ በሰማያት ነው የሚኖረው የሚለውን አድራሻ ነው። ይሄ ጸሎት የተጸለየው በሰማያት ለሚኖረው ለአባት ነው ማለት ነው። ስምህ ይቀደስ፣ መንግስትህ ትምጣ እንላለን እና ስምህ ይቀደስ ማለት እግዚአብሔርን ከፍ ማድረግ፣ ስሙን መቀደስ፣ ማምለክ ያለበት ነው ማለት ነው። ስለዚህ አድራሻው በሰማይ ላለ ለአባት ይሆንና አምልኮ አለበት፣ ስሙን ከፍ ማድረግ አለበት ማለት ነው። ስሙን ማሞገስ አለብን። መንግስትህ ትምጣ እንላለን እና የእግዚአብሔር መንግስት ታውቃላችሁ፣ ኢየሱስ ክርስቶስ ወደዚች ምድር መጥቶ ሲሞት የእግዚአብሔር መንግስት ተመስርታለች በዚች ምድር ላይ አክቲቭ ናት ማለት ነው እና መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን እና ያ በላይኛው በሰማይ ያለው የእግዚአብሔር ፈቃድ ደግሞ ወደዚህ ምድር እንድትመጣና ደግሞ ተግባራዊ እንዲሆን የእግዚአብሔር ፈቃድ ብቻ እንዲያገኘን የምንጸልይበት ነው። እግዚአብሔር በሰማይ ነው የሚኖረው፣ ነገር ግን በምድርም ላይ የእሱ መንግስት ደግሞ አክቲቭ ስለሆነች ያ በሰማይ ያለው ፈቃዱ ወደዚህ ምድር ላይ መጥቶ ደግሞ የእግዚአብሔር ፈቃድ በምድር ላይ እንዲሆን እንጸልያለን ማለት ነው። የዕለት እንጀራችንን ስጠን ዛሬ እንላለን እና የዕለት እንጀራን እንጠይቃለን። ኢየሱስ ብዙ ጊዜ ሲያስተምር የዕለት ስለ ድንቢጦች ይናገራል። እግዚአብሔር ለነዚህ ድንቢጦች የዕለት እንጀራቸውን እንደሚሰጣቸው፣ ስለዚህ የዕለት እንጀራችንን ስለ ስራችን ሊሆን ይችላል ብቻ ስለምንበላው ስለምንጠጣው ነገር እግዚአብሔርን እንጠይቃለን ማለት ነው። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል እና ይሄኛው ፓርት ደግሞ እኛ የበደሉንን ይቅር እንላለን እያልን ነው። ስለዚህ እኛ የበደሉንን ይቅር እንዳልን በዛው መጠን አንተ ደግሞ ይቅር በለን እያልን ነው። ስለዚህ የእግዚአብሔርን ምሕረትና ይቅርታ ከመጠየቃችን በፊት ደግሞ እኛ የበደሉንን ሰዎች ይቅርታ ማድረግ እንዳለብን እዛው ኮንፌስ እያደረግን ነው ማለት ነው። አቤቱ ወደ ፈተና አታግባን እንላለን እና እግዚአብሔር ከክፉ ነገር
እንዲጠብቀን ወደ ፈተና እንዳያስገባን እግሮቻችንን ከፈተና መንገድ እንዲያርቅልን ለፕሮቴክሽን እንጸልያለን። ከክፉ አድነን እንጂ እግዚአብሔር እንደሚጠብቀን ከክፉ እንዲያድነን እግሮቻችንን ወደ ፈተና መንገድ እንዳይሄዱ እንጸልያለን። መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን እንላለን እና መንግስት ያንተ ናትና የእግዚአብሔር መንግስት ያንተ ናት ብለን ያለውን ስርዓት በሙሉ የእግዚአብሔር እንደሆነ እና እሱ መሪያችን እንደሆነ እሱ ንጉሳችን እንደሆነ ኮንፌስ እናደርጋለን። ከዛ ኃይልም ክብርም ምስጋናም ለዘለዓለም ላንተ ይገባሃል ብለን አመስግነን እንዘጋለን ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሲያስተምረን እነኚህን ጸሎታችን ዴሊ ያለው ጸሎታችን ይህንን ነገር እንዲያጠቃልልና እንዲይዝ አድርጎ አስተምሮናል ማለት ነው። ስለዚህ ለዕለት እንጀራ ብቻ አይደለም የምንጸልየው ማለት ነው። ወይም ደግሞ ለፕሮቴክሽን ብቻ አይደለም የምንጸልየው ማለት ነው። እግዚአብሔርን ማመስገን አለብን። ከዛ ደግሞ ይቅር በለን ብለን እኛ ብቻ አይደለንም ንስሐ ምንገባው። እግዚአብሔር ይቅር የሚለን ለሌሎች ይቅርታ ባደረግንበት ልክ እንደሆነ ደግሞ እንናገራለን ማለት ነው። ስለዚህ ጸሎታችን ኤቭሪዴ ይህንን ነገር ይይዛል ማለት ነው። ከዛ ደግሞ የእግዚአብሔር መንግስት በዚህ ምድር ላይ እንዳለ እግዚአብሔር በዚህ ምድርም ላይ እንደሚገዛ ስልጣን ያለው አምላክ እንደሆነ እሱንም ደግሞ እያመንን ነው የምንጸልየው ማለት ነው። የእግዚአብሔርን ፈቃድ በተመለከተ የኛ ፈቃድ ሳይሆን የእግዚአብሔርን ፈቃድ እየለመንን ነው የምንጸልየው። የእግዚአብሔር ፈቃድ ደግሞ በላይ በሰማይ ያለው የእግዚአብሔር ፈቃድ እንዲሁ ደግሞ በዚች በምድር እንዲሆን እንጸልያለን። ስለዚህ እግረ መንገዳችንን እግዚአብሔር ለኛ ያደረገውን ያሰበውን ነገር እንዲያደርግልን እንጠይቀዋለን ማለት ነው። ስለዚህ የኛ ፈቃድ ሳይሆን የአንተ ፈቃድ ይሁን እያልን ነው የምንጸልየው ማለት ነው። እና እነኚህን ጥያቄዎች እንጠይቃለን። ይሄ ጸሎት እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሀሳብ የሚጸለይ ጸሎት ነው። ምክንያቱም ኢየሱስ ክርስቶስ ያስተማረ ጸሎት ስለሆነ። ስለዚህ እንዳልኳችሁ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን ብለን የምንሮጠው ጸሎት አይደለም። ዲፕና ዲቴል ነው። እነኚህ የጸሎት ርዕሶች ናቸው። ስለዚህ በየስሩ የምንጸልየው ነገር አለ ማለት ነው። ያንን እንዲህ በመደዳ ማለታችን እሱ ጸሎት አይደለም። ከዛ በኋላ ቅድም መጀመሪያ ላይ እንዳልኳችሁ ይሄንን ካልን በኋላ ቁጭ ብለን ደግሞ እንሰማለን፣ እንጠብቀዋለን። እግዚአብሔር እንዲናገረን ድምፁን እንዲልክልን እንጠብቀዋለን ማለት ነው። እና እግዚአብሔር እንዴት ነው የሚናገረው የሚለውን ሌላ ጊዜ እመለስበታለሁ። ግን ጸሎት ማለት እኛ ብቻ የምንናገርበት ሳይሆን ቁጭ ብለን እኛም ደግሞ የምናደምጥበት ነው ለማለት እፈልጋለሁ። ተባረኩ።